You gonna explain tire. ሰላም ናችሁ? እንዴት ናችሁ? የተከበራችሁ የህይዋን ዩቲዩብ ተከታታዮች፣ ይሄ የወንደገነት ተራራ ላይ ነው እና ተራራው እንደምታዩት በጣም የተፈጥሮ ውሃ ነው። ከዚህ ጋር ነው ፍል ውሃ የሚወርደው። የፍል ውሃ ደግሞ የተፈጥሮ የሆነ የተለያዩ የነርቭ የዲስክ የተለያዩ በሽታዎች እዚህ ጋር ነው የሚታከሙት። ከዚህ የወረደ ውሃ ነው እና በጣም የተፈጥሮ ደን ነው። በጣም ያምራል። በጣም አሪፍ ደን ነው። በጣም ደስ የሚለው ጫካ፣ ጥቅጥቅ ያለ ጫካ ነው እና እስኪ ትንሽ በተወሰነ እንጂ ያርጉበት እስኪ። ያው ለእናንተ ያክል ነው፣ ለውድ ደንበኞቻችን ነው፣ ውድ ፎሎወሮቻችን ለእናንተ ነው ይሄን እና እንግዲህ እናንተ ባትመጡም ወይ ደግሞ ሌላ ጊዜ ኢንፎርሜሽን ኑሯችሁ እዚህ ብትመጡም ይሄን ነው ወንደገነት በትንሹ ይሄ ይመስላል። እንግዲህ ተራራው እዚህ ተራራ ብዙ የተፈጥሮ ፍል ውሃዎች አሉ። በተፈጥሮ እዚህ ጋር ለምሳሌ ዲስክ የታመመ ሰው እዚህ እየመጣ መታከም ይችላል። የተለያዩ ፍል ውሃዎች የተፈጥሮ ፍል ውሃ በተፈጥሮ ሙቅ ነው እና እዚህ ጋር ደግሞ የሚወስደው መንገድ አሁን አልጋ ያዝንበት ኒያላ ሆቴል የሚባለው የሚወስደው መንገድ ነው። እንግዲህ በጣም ያበርና ቀዝቃዛ አየር ያለበት ኤሪያ ነው እና ጥቅጥቅ ያለ የተፈጥሮ ደንም ያለበት ነው። እንግዲህ ንጹህ የሆነ አየር የምናገኝበት አካባቢ ነውና እና በጣም ነው ደስ የሚለው። በጣም የሚያምር ነው። እውነት ለመናገር በጣም የሚያምር ጫካዎች ናቸው ያሉት እዚህ። ተፈጥሮ በራሷ እንደዚህ ስትሆን በጣም ይደንቃል። በጣም ደስ ይላል። እዚህ ያለው ንጹህ የሆነ ኦክሲጅን ንጹህ የሆነ አየር ነው ያለው በተፈጥሮ። ምክንያቱም እኛ የምናገኘው ቀን ቀን እንግዲህ ኦክሲጅን እየተነፈስን ነው። ከአትክልቶች የምናገኘው ፒር የሆነ ኦክሲጅን ደግሞ በጣም ደስ የሚል ነው። እንግዲህ በጣም ያምር ጫካ ነው። ይህ የምታዩት መንገድ ደግሞ ወደ ላይ ወደ ጫካ ወደ ተራራ የሚያስወጣ ነው። እንግዲህ ይህን ጫካ ተራራ ደግሞ ነገ እዛ ሄደን እናስገኘዋቸዋለን በቀላል ማለት ነው። እናንተ ቤታችሁ ቁጭ ብላችሁ ተፈጥሮ እንዴት ትቃኛላችሁ? እናስቀኛችኋለን። ደስ የሚል እንግዲህ እንዲህ እንደምታዩት በጣም የሚገርም እዛ ጋር የምታዩት ተራራ በጣም በግሪን ኤሪያ የተሸፈነ ጫካ ጥቅጥቅ ያለ ነው። እንግዲህ እዚህ በየቤት ደግሞ ሙዝ አለ። እንግዲህ እንደምታዩት በእያንዳንዱ ቤት እንዲህ ነው። በጣም ግሪን ኤሪያ ነው። እንግዲህ በሙዝ እና በሌላ አትክልቶች ያሸበረቀ ኤሪያ ነው ማለት ይቻላል። ኦልሞስት 90% እንግዲህ እንደዚህ በአትክልት በተለያዩ ዝርያዎች የተሸፈነ ነውና በጣም የሚያምር ነው። እውነት ለመናገር በጣም ደስ ይላል። እንግዲህ እኔ የምታዩት እንግዲህ በጣም ለእንትን የቀረበ ሙዝ ነውና በጣም የሚያምር ነው። እንግዲህ አልጋችን ደርሰናል። የአልጋችን ግቢ ደግሞ እንደዚህ ትመስላለች። አለሽ ሊነች መጣሁ እንግዲህ ይሄ የምታዩት አልጋ ያዝንበት ነው። ይሄን ጫካና ተራራ የምታዩት ደግሞ የተፈጥሮ በጣም የሚገርም ነው። ተፈጥሮ ራሷ እንደዚህ ናት። እንግዲህ እንደምታዩት ነው። ያው ቀረብ ለማድረግ ሞክሬያለሁ። እንግዲህ እዚህ በጣም ጥቅጥቅ ያለ ጫካ ነው። እዚህ በጣም የተፈጥሮ ፍል ውሃ አለ እና ከዚህ ነው አጠቃላይ መስኖም ከዚህ ነው የሚጠቀሙትና
በጣም የሚገራርም ቦታ ነው። እንግዲህ ተራራው ሁላ እዚህ ሰላም ውሃ፣ ሌላ ደግሞ ወንዶ ውሃ የሚባል የተፈጥሮ ምንጭ ውሃ ከዚህ ነው የሚጠቀሙት እና ሌሎች የተለያዩ ውሃዎች የታሸጉ ውሃዎች ማለት ነው የሃይላንድ ውሃ ከዚህ ነው የሚፈለፈሉት፣ ከዚህ ነው የሚጠቀሙት እና በጣም የሚገርም ለአይን በጣም ማራኪ የሆነ ጫካ ነው። እንግዲህ በቻልነው መሰረት እንግዲህ እናስቃኛችሁ ለማስቃኘት እንሞክራለን።